ነብይ ማለት ስልክ ቁጥር መናገር እንዳይመስላችሁ። ባይ ዘ ዌይ የቤተ ክርስቲያን ፕሮፌቲክ ድምጽ ይሄ ነው ሊሆን የሚገባው። ነብይ ማለት ስልክ ቁጥር መናገር እንዳይመስላችሁ፣ ስም መጥራት እንዳይመስላችሁ። እግዚአብሔር አያረግም እያልኩ አይደለም፣ ያረጋል። ግን እመኑኝ ስምህ እስኪጠራ ድረስ ከደረስክ ጤነኛ አይደለም ህይወትህ፣ ደንዝዛሃል። አም ሲሪየስ። አደባባይ ዳኔ የምትባል ተብለ ነቃ በል እንጂ ብራዘር። አያረግም አይደለም፣ ይገባችኋል አይደለም? እዛ ጽንፍ ሄጄ እንደሱ የለም አይደል? ግን እሱ ቤተክርስቲያን ሁሌም ፕሮፌቲክ ነች። ሁሌም እዚህ መድረክ ላይ የነብይነት ድምጽ አለ። ይሄ የምንሰብከው መጽሐፍ የትንቢት ቃል ነው። እሱን ነው የምላችሁ። ቤተክርስቲያን ነገር ሲበላሽ ቆማ የምትመልስ ነች። ቢኮዝ ያ ድምጽ አለኛ ማለት ሌላ የትም የለም። ባይ ዘ ዌይ ሌሎች መናገር የማይችሉት የለም ሌላ ቦታ። ክርስቶስ ኢየሱስ ያለው እዚህ ብቻ ነው። የእግዚአብሔር መንፈስ ያለው በሚያመልኩት ዘንድ ብቻ ነው። እዚህ ብቻ ስል ይገባቸዋል። ጌታን የሚያመልኩት ዘንድ ብቻ ነው። ስለዚህ ቤተክርስቲያን የሱ ድምጽ ልትሆን ይገባታልና ዮሐንስ ብቻውን እንደሱ ነው የሆነው። ብቻውን ብርጌድ